ግዕዝ ቋንቋ ቤተ ክርስቲያን ለአገልግሎት ለዘመናት ስትጠቀምበት የኖረችው ቋንቋ አሁንም የምትጠቀምበት እንደሆነ ይታወቃል። ይህንን ቋንቋ ብዙዎች ሊማሩ ፈልገው ነገር ግን በተለያዩ ምክንያቶች ሳይማሩ ቀርተዋል። በዚህ ቪዲዮ መሰረታዊ የሆነ ለጀማሪዎች የሚሆን የግዕዝ ቋንቋ ትምህርት ይዘንላችሁ ቀርበናል። እስከ መጨረሻው ይህን ቪዲዮ ለምትከታተሉ ሰዎች የምንሰጠው ጊቫዌይ ይኖረናል። ዛሬ የምንመለከተው ስለ ግዕዝ ቋንቋ ወይም ስለ ልሳነ ግዕዝ ነው። ልሳን ማለት ያው አንደበት ማለት ሲሆን ግዕዝ ማለት ደግሞ ቋንቋ ነው። የቋንቋው መጠሪያ ስም ነው። ነገር ግን ግዕዝ የተለያዩ ስያሜዎች ወይም የተለያዩ ትርጉሞች አሉት። ከነዚህ ትርጉሞቹ የመጀመሪያው የሆነው ግዕዝ ማለት አግዓዘ ነፃ አወጣ ከሚለው የግዕዝ ግስ ብንነሳ አግዓዘ ነፃ አወጣ ማለት ከሆነ ግዕዝ ማለት ነፃ የወጣ እንደማለት ነው። ሌሎችም በመዝገበ ቃላታችን ላይ ብዙ ፍቺዎች ይሰጡታል። ለእኛ ግን የሚስማማውን ፍቺ ለመያዝ እንዲጠቅመን ግዕዝ ሌላኛው የመጀመሪያ ማለት ነው። ይኸውም የሚሆነው ግዕዝ የመጀመሪያ የፊደል ስም ሲሆን ከዚያ የዜማ ስም ሲሆንና የንባብ ስም ሲሆን የመጀመሪያ ማለት ነው። ለምሳሌ የፊደል ስም ስንል በፊደል ተራ ቅደም ተከተላችን መሰረት ከሀ እስከ ሆ ያሉት ፊደላት የየራሳቸው ስያሜ ያላቸው ሀ ግዕዝ ይባላል። ስለዚህ የመጀመሪያ ማለት ነው። ሁ ካዕብ፣ ሂ ሳልስ፣ ሀ ራብዕ፣ ሄ ሐምስ፣ ህ ሳድስ፣ ሆ ሳብዕ። ስለዚህ የመጀመሪያው ሀ ግዕዝ ስለሆነ በፊደል ጊዜ የመጀመሪያ ማለት ነው። ሁለተኛው በዜማ ጊዜም የመጀመሪያው ዜማ መጠሪያ ግዕዝ ነው። 3 የዜማ ስልቶች አሉ እንደሚታወቀው። እነዚህም ግዕዝ፣ እዝል፣ አራራይ ናቸው። ከነዚህ የመጀመሪያው ደግሞ ግዕዝ ነው። ስለዚህ ግዕዝ ማለት የመጀመሪያ ማለት ይሆናል በዜማም ስንሄድ። ሶስተኛ በንባብ ስንሄድ የንባብ አይነቶች ስንመለከት ማጋዝ ወይም የግዕዝ ንባብ የመጀመሪያው ነው። ከዚያ ውርድ ንባብ ሁለተኛው ነው። የቁም ንባብ ሶስተኛው ነው። ስለዚህ የመጀመሪያ ማለት ይሆናል። ስለዚህ በቋንቋም ረገድ መጀመሪያ ከሚባሉ ቀደምት ከተሰኙት ቋንቋዎች አንዱ ግዕዝ ነው ለማለት እንደፍራለን። ግዕዝ ቋንቋ ከሌሎች ቋንቋዎች ሁሉ ለየት የሚያደርገው አንዱና ዋነኛው ምክንያት የራሱ የሆነ የፊደል ቅርጽ እና ፊደላት አሉት። የራሱ የሆነ ደግሞ ቁጥርም አለው። ስለዚህ የመጀመሪያ ፊደል የተገኘው እግዚአብሔር ለአዳም 7ኛው ትውልድ ለሆነው ለሄኖስ በሰማይ ላይ አሌፋት የምንላቸውን የዕብራይስጥ ፊደላት ለእርሱ ገልጾለት ነው። ከዚያ በኋላ ነው ፊደል የመጣው። ስለዚህ የራሳቸውን ፊደል ካሏቸው በዓለማችን ላይ ከሚገኙ ቋንቋዎች ቀዳሚውን ስፍራ ከሚይዙት አንዱ ግዕዝ ቋንቋ ነው ማለት እንችላለን። ግዕዝ ቋንቋ በውስጡ 26 ፊደላት ይይዛል። 26 ወደ ታች ማለት ነው። ከዚያ ደግሞ እያንዳንዳቸው 6 ተከታዮች ይኖሯቸዋል። በአጠቃላይ 7 ይኖራቸዋል። 26ን በ7 ብናበዛው 182 ፊደላት አሉ ማለት ነው። ከነዚህ ከ26ቱ ደግሞ የተለዩ በተለምዶ ዲቃላ ፊደላት የሚባሉት በእኛ ትምህርት ዝርዋን ወይም ህጹፃን ይባላሉ። የጎደሉ ያነሱ ማለት ናቸው። 26ቱ ቅድም ያየናቸው ወደ ጎን 7 ሲኖራቸው እነዚህ ዝርዋን ወይም ህጹፃን የምንላቸው ፊደላት ደግሞ ወደ ጎን 5 ስላላቸው ከነዚያ የጎደሉ ስለሆኑ ህጹፃን ዝርዋን ይባላሉ ማለት ነው። እነዚህ ደግሞ ብዛታቸው 20 ነው። 20 እና የቅድሙ ደግሞ 20 ያመጣናቸው ወደ ጎን 5 ወደ ታች ደግሞ 4 ስለሆኑ ነው። 4ን በ5 ብናበዛው 20 ይሆናል። 20 እና የቅድሙ 182 ስንደምራቸው 202 የግዕዝ ፊደላት አሉ ማለት ነው። እንግዲህ እነዚህ የግዕዝ ፊደላት ከአማርኛው ፊደል የሚለዩባቸው 7 ፊደሎች አሉ። እነሱ እንመለከታለን። እነዚህ 7 ፊደሎች በአማርኛ ፊደል ላይ ብቻ ያሉ በግዕዙ ግን የሌሉ ፊደሎች ናቸው። በግዕዙ የሌሉት ለምንድን ነው? አማርኛ እንደሚታወቀው ከግዕዝ ስለተወሰደ ግዕዙ ላይ የነበሩትን ፊደሎች ካናታቸው ከጎናቸው ቅጥያ በመጨመር የተፈጠሩ ናቸው። ለምሳሌ በፊደል ቅደም ተከተላችን ሰ ካልን በኋላ ከሰ ቀጥሎ ሰ ላይ ካናቷ ሰረዝ ስናደርግ ሸ ይሆናል። ሸ በግዕዝ ውስጥ የለም፣ በአማርኛ ብቻ አለ።
ከዚያ በመቀጠል ተ ፊደል ላይ ካናቱ ላይ በመጨመር ቸ አለ። ቸ በአማርኛ ነው ያለው፣ በግዕዝ የለም። ሶስተኛው ነ ፊደል ላይ አሁንም ከላይ ሰረዝ በመጨመር ኘ የተሰኘ ፊደል ፈጥረናል። ይህም በአማርኛ ነው እንጂ በግዕዝ ውስጥ አይገኝም። አራተኛው ከ ፊደል ላይ ከላይ በመጨመር ሰረዝ ሀ ፊደልን መስርተናል። ሀ ደግሞ እንዲሁ በግዕዝ ውስጥ የሌለ በአማርኛ ውስጥ ብቻ የሚገኝ ፊደል ነው። አምስተኛው ዠ ፊደል ነው። ዠ ደግሞ ዘ ፊደል ላይ ከጎንና ከጎን ቅጥያዎችን በመጨመር የተፈጠረ ነው። ይህም በአማርኛ ውስጥ ያለ በግዕዝ የሌለ ፊደል ነው። ስድስተኛው ጀ ነው። ጀም አንድ ቋሚና አንድ አግዳሚ ምልክት ከደ ፊደል ላይ በማድረግ የተፈጠረ ነው። ስለዚህ ጀ በአማርኛ ውስጥ ብቻ ያለ በግዕዝ የሌለ ነው። የመጨረሻው ጨ ነው። ጨ ደግሞ ጠ ፊደል ላይ ክብ ክቦች በመጨመር የተፈጠረ ፊደል ነው። ይህም በአማርኛ ውስጥ ብቻ ያለ በግዕዝ የሌለ ፊደል ነው ማለት ነው። ከዚሁ ጋር ተያይዞ በአማርኛም እንደዚሁ የራሱ ዝረዋን ወይም ህጹጻን በተለምዶ ዲቃላ የሚባሉ ፊደላት አሉ። እነ ሏ፣ ሟ፣ ሯ፣ ሷ እነዚህም በሙሉ በግዕዝ ውስጥ የማይገኙ ፊደላት ናቸው። ከዚህ በመቀጠል ሞክሼ ፊደላት ወይም ተመኩሳያት የሚባሉ ፊደሎች እንመለከታለን። ሞክሼ የምንለው በተለምዶ እንደሆነ ልብ በሉ። ምክንያቱም ሞክሼ ማለት ተመሳሳይ ወይም አንድ አይነት የሚለውን ትርጉም ይሰጠናል። እነዚህ ፊደሎች በቅርጻቸው ቢመሳሰሉ በድምጻቸው ይለያያሉ፣ ግን በቅርጽም አይመሳሰሉ። በድምጽ ብቻ ነው የሚመሳሰሉት። ድምጹም ቢሆን በቀደመው ዘመን የተለያየ እንደሆነና በተለይ ወደ ሰሜኑ የሀገራችን ክፍል አሁንም ድረስ ለይተው የሚያነቧቸው እንዳሉ ይነገራል። እነዚህ ሞክሼ የሚባሉት ፊደላት ስለዚህ የሚለያዩ ሞክሼ ቢባሉም የሚለያዩት አንደኛ በቅርጽ፣ ሁለተኛ በስያሜያቸው ይለያሉ፣ ሶስተኛ በትርጉማቸውም ይለያሉ። ቀደም ባለው ዘመን ተገኝተን ቢሆን ደግሞ በድምጽም ይለዩ። የመጀመሪያው ሀ ሀሌታው ሀ የምንለው አለ። ሁለተኛ ሐመሩ ሀ የምንለው አለ። ሶስተኛ ብዙሃኑ ሀ የምንለው አለ። ሶስቱም ሀ ፊደሎች ናቸው። ሁለተኛ ሰ የምንላቸው እሳቱ ሰ እና ንጉሱ ሰ የሚባሉ አሉ። ሶስተኛ አ ፊደል አይኑ አ እና አልፋው አ የሚባሉ አሉ። የመጨረሻው ጸ ነው። ጸሎቱ ጸ እና ፀሐዩ ጸ። ስያሜያቸውን ያገኙት ከሚጻፉበት ፊደል ነው። ሀሌታው ሀ የሚለው ፊደል ሀሌ ብለን ለመጻፍ የምንጠቀመው እሱን ስለሆነ ሀሌታ ብለነዋል። ሐመሩ ሀ የምንለው ደግሞ ሐመር ብለን ለመጻፍ የምንጠቀመው እሱን ስለሆነ ወይም ሐመር ማለት መርከብ ነው። እሱን የሚመስል ቅርጽ ስላለው ነው። ብዙሃኑ ሀ የምንለው ደግሞ ብዙሃን ብለን ለመጻፍ የምንጠቀመው ይሄንኑ ሀ ስለሆነ ብዙሃኑ ሀ እንለዋለን። ሁለተኛ ሰ እሳቱ ሰ እና ንጉሱ ሰ ናቸው። እሳቱ ሰ ማለት ይሄ እንደ በፊደል ሆኖ ካናቱ ያለው የሻማ አይነት ቅርጽ ያለው ሻማ ሲነድ አይነት፣ ስለዚህ እሳትን የሚያመለክት ነው። ንጉሱ ሰ ደግሞ የንጉስን አክሊል የሚያመላክት አይነት ነው ቅርጹ። ንጉስ ብለን ለመጻፍ ሁልጊዜ ይሄኛውን እንጠቀማለን ንጉሱን ሰ። እሳት ብለን ለመጻፍ ደግሞ እሳቱን ሰ ነው የምንጠቀመው። ሶስተኞቹ አ ናቸው። አልፋውና አይኑ። አይኑ ማለት የአይን ቅርጽ ነው። ከበብ ያለ ሞለል ያለ ቅርጽ ያለው ነው። ይሄም አይን ብለን ለመጻፍ የምንጠቀመው እሱን ነው። አልፋው አ ደግሞ አልፋ ብለን ለመጻፍ የምንጠቀመው ነው። አልፋ የእግዚአብሔር ህቡ ስሞች ውስጥ አንዱ ነው። የመጨረሻዎቹ ጸ ናቸው። ጸሎቱና ፀሐዩ ጸ ይባላሉ። ጸሎቱ ጸ እንደምታዩት ብዙ ጊዜ ሰው በጽሁፍ ጊዜ ከደ ፊደል ጋር ያመሳስላታል። ነገር ግን ተከናንባ ጸሎት የምታደርግ ሴትን ትመስላለች ይላሉ እንደውም። ስለዚህ ጸሎት ብለን ለመጻፍ የምንጠቀመው ይችኛዋን ጸ ነው። ፀሐይ ደግሞ ፀሐይን የምትመስለዋ ክቧን ጸ ፀሐይ ብለን ለመጻፍ እንጠቀማለን። እነዚህ ሞክሼ በተለምዶ የምንላቸው ፊደላት ናቸው። እነዚህን ሞክሼ ፊደላት በመጠቀም አንድን ቃል አንዱን ፊደሉን በማለዋወጥ ብንጽፍ የትርጉም ለውጥም ስለሚመጣ መጠንቀቅ ይገባናል። ሁለተኛው ግዕዝ ቋንቋን ከሌሎች ቋንቋዎች ለየት የሚያደርገው የራሱ የሆነ ቁጥሮች ስላሉት ነው። እነዚህ ቁጥሮች ጥናት ያደረጉ ሊቃውንት እንደነገሩን በመጽሐፎቻቸውም እንደጻፉልን በቀጥታ የተወሰዱት ከግሪክ ፊደላት እንደሆነ ይነገራል። የኛ ለምሳሌ አንድ ቁጥር የግሪኩ አልፋ ምልክት እንደሆነ የግሪኩ ፊደል የኛ ደግሞ ቁጥር ምልክት እንደሆነ ይነገራል። ግን ከላይና ከታች ደግሞ ሰረዝ ጨምረንበታል። ስለዚህ እነዚህን ቁጥሮች አሃዝ እንላቸዋለን በግዕዝ ቋንቋ። አሃዘ ማለት ያዘ ወይም ቆጠረ ማለት ነው። ስለዚህ አሃዝ ማለት ቁጥር የሚል ፍቺ ይሰጠናል።
እነዚህም በሁለት መንገድ እንገልጻቸዋለን። የመጀመሪያው ፊደላዊ ወይም ቃላዊ ብለን ለምሳሌ አንድ ብለን ስንጽፍ አንድ ብለን በፊደል እንገልጸዋለን ወይም በአሃዝ። ለምሳሌ የባንክ ቤት ደረሰኞች ላይ እነዚህ ላይ በቁጥሩ እንጽፍና ከዚያ ደግሞ በጽሁፍ እንገልጸዋለን። ስለዚህ የራሱ የሆነ ጽሁፍ መገለጫ አለው። ሁለተኛ ደግሞ ትዕምርታዊ ወይም ምልክታዊ ደግሞ የሚባል አገላለጽ ተጠቅመን የራሱ የሆነ ምልክት አላቸው። እነዚህም የምትመለከቷቸው ናቸው። በሌሎች ቋንቋዎች ለምሳሌ በአረቡ ቁጥሮች በእንግሊዝኛ የምንጠቀመው የአረቡን ቁጥር ስለሆነ በአብዛኛው ከ0 እስከ 9 ድረስ ነው ቁጥር ያሏቸው። ከዛ ዜሮንና ሌሎችን ቁጥሮችን እርስ በርስ በማቀላቀል ሌሎችን ቁጥሮች ይፈጥራሉ። በእኛ በግዕዝ ቋንቋችን ግን የቁጥሮቹ ብዛት 20 ነው። እነዚህም 0 በግዕዝ ቋንቋ የለም። ከአንድ እንጀምራለን። ከአንድ እስከ 10 ድረስ የየራሳቸው መለያ አላቸው። በአረቡ ቁጥር 10 ቁጥር 1 እና 0 ተደምረው ነው የሚመጡት። በእኛ ግን 10 ብቻውን የራሱን መለያ ምልክት አለው። ከዚያ ያለፈ 20፣ 30፣ 40፣ 50 እስከ 100 ድረስ የየራሳቸው ምልክት አላቸው። ከዚያ የመጨረሻ 10,000 ብቻዋን የራሷ ምልክት አላት። 2 መቶዎችን ትመስላለች። ስለዚህ ከ1 ጀምሮ እስከ 10 10፣ ከ20 ጀምሮ እስከ 100 9፣ 19፣ 10,000 ስንጨምር 20 ምልክቶች አሉን ማለት ነው። ስለዚህ እነዚህ ቁጥሮች ሌሎቹን ቁጥሮች መመስረቻ ስለሆኑን መስራች ቁጥሮች ወይም ነጠላ አሃዝ እንላቸዋለን። የመጀመሪያው አንድ ቁጥር አሃዱ ይባላል። ሁለተኛው ክልኤቱ፣ ሰለስቱ፣ 4 አርባዕቱ፣ 5 ሐምስቱ፣ 6 ስድስቱ፣ 7 ሰብዓቱ፣ 8 ሰመንቱ፣ 9 ተሰዓቱ፣ 10 አሰርቱ። ከዚያ 20 እስራ ይባላል። 30 30 ነው ተመሳሳይ። 40 አርብዓ፣ 50 50 ነው። በአማርኛ 50 ይባላል በተለምዶ 50። 60 ወይም 60 እንለዋለን በግዕዙ 60 አጥብቀን ወይም 60 60 በአማርኛው የምንለው። 70 ሰብዓ በግዕዙ 80 80 ነው ተመሳሳይ። 90 ተስዓ ተስዓ 100 ደግሞ ምዕት ይባላል 10,000 እልፍ። ስለዚህ እነዚህን በማቀላቀል ቁጥሮችን መመስረት እንችላለን። ለምሳሌ 11ን ለመጻፍ 10ን እና 1ን ነው እንጂ 1 እና 1ን አንደምርም ማለት ነው በአረብኛው ቁጥር እንደለመር ነው። ስለዚህ 10 አሰርቱ ነው። 1 ደግሞ አሃዱ ነው። ሁለቱን ስንቀላቅል ወ ፊደል እናስገባና አሰርቱ ወአሃዱ ብለን እንገልጸዋለን ማለት ነው። ከዚህ በመቀጠል የምንመለከተው የግዕዝን ቁጥሮች ወደ አረቡ ቁጥር፣ የአረቡን ቁጥር ደግሞ ወደ ግዕዝ ቁጥር የምንመልስባቸውን በጣም ቀላል የሆኑ መንገዶች ነው። የመጀመሪያው እነዚህ የቁጥሮቹ ብዛት ወይም ዲጂት የምንለው ከ2 ዲጂት እስከ 3 ዲጂት ሲሆኑ ያ ማለት ከ10 ቁጥር ጀምሮ እስከ 999 ድረስ ያሉት 3 እና 2 ዲጂቶች ሲሆኑ የምንጽፈው ቃላችንን በማድመጥ ነው። ይሄ ማለት በጣም ቀላል ነው። 12 ከሆነ የተሰጠን ቁጥር 12 ማለት 10 እና 2 ማለት ነው። ስለዚህ 10ን እንጽፋለን ራሱን፣ ከዚያ 2ን እንጽፋለን። 25 ከተባለ 20ን ራሱን የ20ን ቁጥር ምልክት እንጽፍና 5ን እንጽፋለን። ያደመጥነውን ቀጥታ በጽሁፍ ማስፈር ነው። በጣም ቀላል ነው። 3 ዲጂትም ሲሆን እንደዛው 135 ከተባልን 100ን እንጽፋለን፣ ከዚያ 30ን እንጽፋለን፣ ከዚያ 5ን እንጽፋለን። ይሄ ለ2 እና ለ3 ዲጂት ቁጥሮች ነው። ከ4 ዲጂት ለሆኑ ደግሞ ቁጥሮች ያ ማለት ከ1000 ጀምሮ እስከ 9999 ላሉ ቁጥሮች 4 ዲጂት ሲሰጠን ለ2 እንከፍላቸዋለን። 4 ስለሆነ ለ2 እንከፍለዋለን። ለምሳሌ 2222 ቢሰጠን 2 እና 2ን በቀኝ 2 እና 2ን በግራ ለ2 እንከፍላቸዋለን። መሀል ላይ የመቶ ቁጥር ምልክትን እናደርጋለን። ከዚያ በኋላ የቅድሙን የተጠቀሙነውን ቴክኒክ እዚህ ጋር ደግመን እንጠቀመዋለን። አሁን 2 ዲጂት ሆኖ አይደል? ስለዚህ 2 ዲጂት ሲሆን ምንድነው የምናደርገው ብለናል ቅድም የሰማነውን መጻፍ 2 እና 2 22። ስለዚህ 20 እና 2ን እንጽፋለን፣ ከዚያ 100 አለች መሀል ላይ። ድጋሚ አሁንም 22 20 እና 2 እንጽፋለን፣ አለቀ። ስለዚህ 22 100 22 እንደማለት ነው። ይሄ 4 ዲጂት ለሆኑ ቁጥሮች ነው። ከ4 ዲጂት በላይ ደግሞ 5 እና ከዛ በላይ ዲጂቶች ሲሆኑ
ምን እናደርጋለን? ወደ ኋላ 4 እንቆጥራለን። ከዛ ከአራቱ በኋላ ክፍተት እንፈጥራለን። ስለዚህ መጀመሪያ 4 ከዚያ ክፍተት ከዚያ የተቀረው ቁጥር። ለምሳሌ 5 ዲጂት ብንጠቀም 1 2 3 4 5 እንጠቀም። ስለዚህ 12345 መጣ ማለት ነው። 5 ዲጂት ስለሆነ 1 2 3 4ን ለብቻ እናደርግና የ10,000 ምልክት እናደርጋለን እዚህ ጋር። ከዚያ 5ን ከዚያ እዚህ ጋር ያሉትን 4 ደግሞ ወደ ኋላ እንመለሳለን። የቅድሙ ላይ እንደተጠቀምነው ለ2 እንከፍላቸዋለን፣ የ100 ምልክት እናደርጋለን። ስለዚህ 1 2 100 3 4 10,000 ከዚያ 5 ስንት ይሆናል ማለት ነው? 12 100 ከዚያስ 34 10,000 ከዛ 5። እነዚህን ስናነባቸው እንዴት ይሆናል? 12 የነበረው 10ቱ ወክልኤቱ ምዕት መቶ አለች። 10ቱ ወክልኤቱ ምዕት ከዚያስ 3ቱ ወአርባዕቱ እልፍ 10,000 3ቱ ወአርባዕቱ እልፍ ከዛ ማን ቀረች? 5ቱ። ስለዚህ በዚህ መልክ የአረብን ቁጥሮች ወደ ግዕዝ መተርጎም እንችላለን ማለት ነው። ስለዚህ የግዕዝን ቁጥር ደግሞ ወደ አረቡ ቁጥር ለመመለስ የምንጠቀመው ደግሞ ልክ ወደዚህ የሄድነውን ስቴፕ ወደ ኋላ መመለስ ነው። ለምሳሌ 318 የሚል ቁጥር ቢሰጠን በግዕዙ 3 ቁጥር ከዚያ 100 ቁጥር ከዚያ 10 ከዚያ 8። ስለዚህ ቅድም 3 ዲጂት ሲሆኑ የሰማነውን እንጽፋለን ብለናል። ስለዚህ 300 ከተባለን 300 ለብቻው አይጻፍም በአረብ። ስለዚህ 3ን እንጽፋለን፣ 100ን እንተውና ከዚያ 18ን እንጽፋለን። መለስ ነው ወደ አረብኛ ቁጥር ማለት ነው። ከዚያ 4 ዲጂት ከፍ ያለ ሲሆን ደግሞ ለምሳሌ 1 2 3 4 1234ን ብንጠቀም ቅድም እንድናደርግ ነው በመሃል ከፍተን ለ2 አካፍለናቸው 100 ቁጥርን በመሃል አድርገናል። ስለዚህ 10 2 100 ከዚያ 30 እና 4 ነው የሚሆነው። ስለዚህ 12 የነበረውን 12 እንጽፋለን፣ 100 የነበረችውን 100ን እንዘላትና 34ን እንጽፋለን ማለት ነው። ስለዚህ 1 2 3 4 ይሆናል፣ ወደ አረቡ ተመለሰ ማለት ነው። ስለዚህ ይህም በመሰለ መልኩ መመለስ እንችላለን። ሌላው በዚህ ቪዲዮ መጨረሻ የምንመለከተው የመጨረሻው ርዕሳችን መራህያን ይሰኛል። መራህያን ማለት መሪዎች ማለት ነው። በቀጥታ መራሂ፣ መሪ፣ መራህያን በብዙ መሪዎች ማለት ነው። ይህንንም ቃል ከአንድ ወደ ብዙ ያበዛ ነው እነዚህን መራህያን ተጠቅመን ነው። ስለዚህ የሚመሩት እነዚህ መራህያን ብዛታቸው 10 ነው። ለዚህ ቋንቋ በጣም መሰረታዊ የሆኑ ጉዳዮች ናቸው። እነዚህም የአንድን ግስ ወይም ድርጊት አመልካች ቃል ብዛቱን አንድ ነው ወይስ ብዙ ነው፣ ጥቂት ነው ወይስ ብዙ ነው የሚለውን የሚያስለዩን፣ ወንድ ነው ወይስ ሴት ነው የሚለውን የሚያስለዩን፣ ሩቅ ነው ወይስ ቅርብ ነው የሚለውን የሚያስለዩን፣ ወይም እነዚህም በጣምራ አድርገን ወንድ ሆኖ ሩቅ፣ ሴት ሆና ቅርብ እያደረግን ወንዶች ሆነው ብዙዎች፣ ሴት ሆና አንድ፣ ወይም ደግሞ ጾታ ሳይለይ እነዚህን ሁሉ የምንለየው በእነዚህ 10 ቃላት ነው። እነዚህም ቃላት የመጀመሪያው ውእቱ ይባላል፣ እርሱ ማለት ነው በአማርኛ ወይም በእንግሊዝኛው ሂ የምንለው። ሁለተኛው ውእቶሙ፣ ይሄ አንዱ ሲበዛ ነው። ሂ የነበረው እነርሱ ሲሆን ዘይ ይሆናል ማለት ነው። ሶስተኛው ይእቲ ነው። ይሄ ለሴቷ ሲሆን ነው። ለወንዱ ውእቱ ብለናል፣ ለሴቷ ይእቲ እንላለን። ለአንዲት ሴት፣ ለብዙ ሴቶች ሲሆን ደግሞ ውእቶን እንላለን። ይእቲ ማለት በእንግሊዝኛው ሺ ማለት ነው። ውእቶን በአማርኛው እነርሷ እንደማለት ነው። እርሱ ብለን እነርሱ እንዳልነው እርሷ ብለን እነርሷ እንደማለት ነው። ግን በአማርኛው ሁለቱንም እነርሱ ነው የምንለው። በእንግሊዝኛው ደግሞ ለወንዱም ለሴቱም ዘይ ነው የሚለው። ግዕዙ ግን ለየብቻ ይለያል። ስለዚህ ውእቱ አንድ ወንድ እርሱ፣ ውእቶሙ እነርሱ ብዙ ወንዶች፣ ይእቲ አንዲት ሴት፣ ውእቶን እነዚያ ሴቶች ብዙዎች። ሁለተኞቹ ደግሞ ሁለተኛ መደብ የሚባሉት አንተ፣ በአማርኛውም አንተ ነው፣ ዩ ማለት ነው። በእንግሊዝኛው የሁለተኛ መደቦች በሙሉ እንግሊዝኛው አንድ አይነት ነው፣ ዩ ነው የሚለው። አንተ ብሎ አንተ በአማርኛው፣ አንትሙ ብሎ እናንተ፣ አንተ የነበረውን ሲያበዛ እናንተ። በግዕዙ ደግሞ አንተ ብሎ አንትሙ፣ ውእቱ ብሎ ውእቶሙ እንዳለው።
ሶስተኛ አንቲ ይልና አንትን ይላል። ይእቲ ብሎ ውእቶን እንዳለው አንቲ ብሎ አንትን፣ በአማርኛው አንቺ ብሎ እና አንቺ እንደማለት ነው። እና አንቺ እንደማለት ነበረ፣ ግን በአማርኛ የምንጠቀመው የወንዱን ስለሆነ እና አንተን የምንለው ግን ለሴቶች ሲሆን ነው ይሄኛው። ስለዚህ እነዚህ አራቱንም አንተን፣ እና አንተን፣ አንቺን እና አንቺ እነዚህ አራቱን በሙሉ እንግሊዝኛው ዩ ነው የሚለው፣ በግዕዙ ግን ይለያቸዋል። አንተ፣ አንተ፣ አንትሙ እና አንተ፣ አንቲ አንቺ፣ አንትን እና አንቺ እንደማለት ነው። እና አንተ ለሴቶች 8 አየን ማለት ነው። 4 የመጨረሻ 2 የሚቀሩን አነ እና ንህነ ናቸው። አነ ማለት እኔ ማለት ነው፣ አይ የምንለው በእንግሊዝኛው። ከዚያ የመጨረሻው ንህነ እኛ፣ እኔ ስበዛ እኛ ይሆናል። ስለዚህ እነዚህ በብዙ አይነት መንገድ ይከፋፈላሉ። የመጀመሪያው በመደብ እንከፍላቸዋለን፣ የቅርብና የሩቅ አድርገን። አነ እኔ ሲል የቅርብ ነው። ንህነ እኛ ሲል የቅርብ ነን፣ እዚሁ ነው ያለ ነው። እኛም እዚሁ ነን፣ እኔም እዚሁ ነኝ፣ የቅርብ ነው። ከዚያ አንተ ሲል እዚሁ አጠገቡ ያለውን ሰው ነው፣ ስለዚህ የቅርብ ነው። አንቺ ሲል የቅርቡን ነው። እናንተ ሲል እያናገራቸው ነው፣ የቅርብ ናቸው። እና አንቺ ሴቶቹንም እናንተ ሲል የቅርብ ናቸው። እነዚህ አንደኛ መደብ አነና ንህነ፣ ሁለተኛ መደብ አንተ፣ አንትሙ፣ አንቲ፣ አንትን፣ ሁለተኛ መደብ ሁለቱም ቅርብ ናቸው። ሩቅ የሚባሉት ሶስተኛ መደቦች ናቸው። ውእቱ እርሱ፣ እዛ ያለው ማለት ነው። ውእቶሙ እነርሱ፣ እነዚያ እዛ ያሉት ሩቆች። ከዛ ይእቲ እሷ፣ እዛ ያለችው ሶስተኛ ሰው። ከዛ ውእቶን እነዚያ ሴቶቹ፣ ሩቅ ያሉትን መጠቆም። ስለዚህ ሩቅንና ቅርብን እንለያለን። እነዚህን ለመለየት አነ እኔ ስል ለራሴም እያወራው ሊሆን ይችላል፣ አጠገቤ ላለው ሰው ሊሆን ይችላል ቅርብ። እኛ ስል ተናጋሪው እኔ ነኝ፣ እዚሁ አጠገቤ ላለ ሰው። አንተ ስለው አጠገቤ ያለውን ሰው እያናገርኩት ነው። አንቺ ስል እያናገርኳት ነው። እናንተ ስላቸው እያናገርኳቸው ነው፣ ቅርብ። እነዚያ ውእቱ ሲሆን ግን እርሱ ስል እዛ ሩቅ ላለው ሰው አጠገቤ ላለው ሰው እየነገርኩ ስለ ሶስተኛ ሰው። ስለዚህ ርቀቱን በዚህ መለየት እንችላለን። እነርሱ፣ እነርሷ፣ እሷ ስል የርቀትን ነው የሚያሳየው። ስለዚህ አነ ንህነ አንደኛ መደብ፣ አንተ፣ አንትሙ፣ አንቲ እና አንትን ሁለተኛ መደብ ቅርቦች ናቸው። እነዚህ 6ቱ፣ 4ቱ ደግሞ ሩቆች ናቸው። ውእቱ፣ ውእቶሙ፣ ውእቶን እና ይእቲ። ሁለተኛ በጾታ እንከፍላቸዋለን። የወንድ የሴትና ወንድና ሴት የማይለዩ። ለምሳሌ እኔ ስል እኔ ተናጋሪው ወንድ ልሁን ሴት ልሆን አይለይም ቋንቋው። እኛ ስንልም እንደዚሁ እኛ ወንዶች እንሁን ሴቶች እንሁን ቃሉ አይለይም። ስለዚህ እነዚህ የወል ይባላሉ ወይም ጾታ የማይለዩ። አንተ፣ አንትሙ፣ ውእቱ፣ ውእቶን እነዚህ የወንዶች ናቸው። አንቲ፣ አንትን፣ ይእቲ፣ ውእቶን እነዚህ ደግሞ የሴቶች ተብለው በጾታ ይለያሉ። ሌላው በብዛት ይከፈላሉ። ነጠላ ቁጥርን የሚያመላክቱና ብዛትን የሚያመላክቱ። ስለዚህ አነ ስል እኔ አንድ ቁጥር ነኝ። አንተ ስለው አንድ ቁጥር ነው፣ እሱ አንድ ሰው ነው ብዛቱ። አንቺ ስል አንቲ በግዕዙ አንዲት ሴት ናት። ውእቱ እሱ አንድ ነው። ይእቲ ስል እሷ አንዲት ናት። ብዙ ቁጥርን ደግሞ ሲያመላክት ንህነ እኛ፣ አነ ያልኩትን ማብዛት ንህነ፣ አንተ ያልኩትን አንትሙ ብዙ፣ አንቲ ያልኳትን አንትን በብዙ፣ ውእቱ ያልኩትን ውእቶሙ በብዙ፣ ይእቲ ያልኳትን ደግሞ ውእቶን በብዙ እናደርጋለን። ይሄ በብዛት ሲከፈሉ ነው። ስለዚህ እነዚህ መራህያን አንድን ቃል አምጥተን በ10ሩም ብናበዛው ብዛትን፣ ርቀትን፣ ጾታን እነዚህን ሁሉ ሊያመላክተን ይችላል። ስለዚህ የግዕዝ መሰረታዊ ትምህርት ነው ማለት ነው። እነዚህ መራህያን ደግሞ ለስም ምትክነት ብቻ ሳይሆን የሚያገለግሉን እንደ አንቀጽም ሆነው ማሰሪያ ይሆናሉ። አመልካች ቅጽልም ሆነው ያገለግላሉ። ከዚህም የሰፋ ብዙ አገልግሎቶች አሏቸው። እንግዲህ እስካሁን የተመለከትነው የግዕዝ ቋንቋ መሰረታዊ የሆነውን ትምህርት ከባህር ላይ በማንኪያ እንደመጨለፍ ያለ በጣም ጥቂቷን ነው። ከዚህ በሰፋና በጠለቀ መልኩ እስከ ዩኒቨርሲቲ ደረጃ በዲግሪ በፒኤችዲ ደረጃ ይሰጣል የግዕዝ ቋንቋ። ነገር ግን ይህንን ትምህርት ለጀማሪ ተማሪዎች በሚሆን መልኩ በቀለለ ፔዳጎጂ የተዘጋጀ ትምህርት አለ። ይኸውም በኒቆዲሞስ የማታ ተማሪ ጉባኤ ኤሌዮን የተሰኘ ትምህርት ተዘጋጅቷል። በዚህ የሚካተተው መሰረታዊ የሆነ የግዕዝ ቋንቋ ትምህርት ለጀማሪ ተማሪዎች እንዲሆን ተደርጎ ነው የተዘጋጀው።
ስለዚህ ይህንን ቪዲዮ እስከ መጨረሻው ላዩ ተማሪዎች የ30% ዲስካውንት ያለበት ዲስክሪፕሽን ላይ ያስቀመጥነው ሊንክ አለ። በዚያ ሊንክ እየገባችሁ እንድትመዘገቡና እንድትማሩ እንጋብዛለን። ኒቆዲሞስ የማታ ተማሪ